በከተማ አስተዳደሩ ቤት ለማግኘት በተለያዩ ጊዜ የቆጠቡ የማህበረሰብ ክፍሎች አሉ። እንደው የነዚህ የማህበረሰብ ክፍሎች እጣ ፈንታቸው ምን ይሆን? መልካም ጥሩ ጥያቄ ነው የጠየቅሽኝ። በመሰረቱ ቆጣቢዎች አሉ። ጠርተው ኦልሞስት ወደ 500 ሺህ የሚሆኑ ቆጣቢዎች አሉ። እነዚህ ቆጣቢዎች ብር የቆጠቡት ለራሳቸው ነው። ብሎክ አካውንታቸው ውስጥ ነው የቆጠቡት። በራሳቸው ስም ዝግ የሆነ አካውንት ላይ ነው የቆጠቡት። የቆጠቡበትም አንዱና ዋነኛው ምክንያት ቤት ሲደርሳቸው ቅድመ ክፍያ አለ የሚከፍሉት በቆጠቡት መጠን ማለት ነው። ማለቴ በተመዘገቡት መጠን 20/80 ሊሆን ይችላል፣ 40/60 ሊሆን ይችላል። ቅድመ ክፍያ ክፈሉ ሲባሉ የሚከፍሉት አጥተው እጣው ከሚያመልጥ እድሉ ከሚያመልጣቸው አስቀድመው እንዲቆጥቡ ይመከራል። በዛ ምክንያት በራሳቸው አካውንት ባንክ አቆጥበዋል። ለዛም ነው ሲፈልጉ የሚያወጡት። ለምሳሌ ሲፈልጉ ያወጡ በጣም በርካቶች ናቸው። ሲፈልጉ ያወጡታል። ካወጡት በኋላ መልሰው ማስገባት አይችሉም። በርግጥ በራሳቸው አካውንት ላይ ነው ያስቀመጡት። ግን እንደዛም ሆኖ ሰፊው የህብረተሰባችን ክፍል ቤት ይፈልጋል። በጣም አቅርቦቱና ፍላጎቱ አልተመጣጠነም። ስለዚህ ይህንን ፍላጎት በተቻለ መጠን ለማጣጣም በ7 አመት ውስጥ አይደለ 380 ሺህ የሚሆኑ ቤቶችን ዴሊቨር ለማድረግ የቻለው ከተማ አስተዳደሩ አሁንም ሰፋፊ ስራዎችን ተነድፈው ደግሞ እየተሰሩ ነው። ለምሳሌ በመንግስትና በግል አጋርነት እየተሰሩ ያሉ ቤቶች አሉ። እኛም በትሬጀሪ እየሰራናቸው ያለናቸው ቤቶች አሉ። ለምሳሌ 50 ሺህ የሚሆኑ ቤቶችን ነው አሁን 2018 በመንግስት ትሬጀሪ ብቻ ለመስራት ያሰብነው። አጠቃላይ 100 ሺህ ቤት ነው የምንሰራው። 50 ሺህ የሚሆነውን ቅድም ያነሳኋቸው ሞዳሊቲዎች እነሱ ታሳቢ ተደርጎ ነው። በቴክኖሎጂ የምናለማቸው ቤቶችም አሉ በወራት የሚያልቁ። 50 ሺው ግን በትሬጀሪ የምንሰራው ቤት ነው። ከዚህና ሌሎችም በርካታ የምንሰራቸው ቤቶች ስላሉ የእድሉ ተጠቃሚ ነው የሚሆኑት። እድሉ በጣም ሰፊ ነው። ግን ደግሞ ብር ሴቭ ሲያደርጉ ሲያጠራቅሙ ብሎክ አካውንታቸው ላይ ለራሳቸው የሚጠቅማቸው ሲደርሳቸው ቅድመ ክፍያ የሚከፍሉበት እንደሆነ በዚህ አጋጣሚ ማስታወስ ፈልጋለሁ። የአዲስ አበባ ከተማ የቤቶች ልማት አስተዳደር ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ስቱዲዮ ተገኝተው ላደረሱ መረጃ አመሰግናለሁ። ሸጋ ምሽት ይሁንልዎት። አመሰግናለሁ።